Tralala, 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 tralala. የፊደል አባት እንደምንኖት ይኸው መተናል ለበረከት ትራላላ 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 እንቆቅልሾ ተረት ጨዋታ ምን እናጣለን ፊደል ገበታ ትራላላ 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 ሁሉም ሞልቶታል አያልቅቦት የፊደል አባት እድሜ ይስጦት ትራላላ 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 ወላጆች ፊልሙን ከመክፈታችሁ በፊት ለልጆቹ ለመማሪያ የሚያስፈልጋቸውን ግብአት ወረቀት፣ እርሳስ፣ እስክሪብቶ በተጨማሪም የሚያስፈልጉ ማርከር ወይም ከለር አዘጋጅታችሁ በስርዓት እንዲከታተሉ አድርጉ። አንዱን ምዕራፍ ሲጨርሱ እያቆማችሁ በመመሪያው መሰረት አሰሯቸው። ስለረዳችኋቸው ከልብ እናመሰግናለን። አስኳላ አማራጭ የማስተማሪያ ዘዴ። ተማሪዎች ይሄ የንጉሱ ሰ ትምህርት ክፍለ ጊዜ ነው። ፊደልን ተምሬያለሁ አሁንም አውቄያለሁ አሁንም ተምሬያለሁ ለሉንም አውቄያለሁ ፊደልን እቆጥራለሁ ተምሬ እኮራለሁ። ወደሚቀጥለው ፊደል እንሻገራለን። የሚቀጥለው ፊደል ሰ የሰ ዝርያዎችን እንማራለን ማለት ነው። ሰ እግር አልባ የሆነ ፊደል ሰ ንጉሱ ሰ ይባላል። ይህ ፊደል ንጉሱ ሰ ንጉስ የሆነው ወደ ላይ ሶስቱን እግሩን ወደ ላይ ስለሰቀለ ጭንቅላታችን ላይ የምናደርገው አይነት ስለሆነ ማለት ነው። ሰ ሰንሰለት ሰ ሰንሰለት ሱ ሱፍ ሱ ሱፍ ሲ ሲኒ ሲ ሲኒ ሳ ሳህን ሳ ሳህን ሴ ሴ ሴ ሴ ስ ስር ስ ስር ሶ ሶስት ሶ ሶስት። አያችሁ ልጆች ፊደሉን በደንብ ተከታተላችሁት? እስኪ የፊደሉን ዝርያዎች ተዋወቁ ይላል። የፊደሉን ዝርያዎች ተዋወቁ። እስኪ በድጋሚ በደንብ እንተዋወቀው። ሰ ሰንሰለት ሰ ሰንሰለት ሰንሰለት ረዥም ከብረት የሚሰራ ወይም ከገመድ የሚሰራ ውሻ አንገት ላይ የምናደርገውን አይታችሁታል? የውሻ አንገት ላይ እስር አድርገን የምናስቀምጥበት ማለት ነው። ሱ ሱፍ ሱፍ የምንበላው ምግብ የሆነ ከሱፍ ዘይት ተጨምቆ የሚመጣልን ስለዚህ ሱ ሱፍ። ሲ ሲኒ ሲኒ ደግሞ ምን የምናደርግበት ነው? ሲኒ የቡናም ሆነ የሻይ ሲኒ አለ። በደንብ የምናውቀው ግን የትኛውን ነው ሲኒ ብለን የምንጠቀመው? የቡናውን። ስለዚህ ቡና አፍልተን የምንጠጣበት ሲ ሲኒ። ሳ ሳህን ሳ ሳህን ሳህን ማለት ምግብ የምንበላበት እንጀራ አቅርበን የምንበላበት ማለት ነው። በደንብ አያችሁት ጎበዞች። ሴ ሴ ሴ ሴ ስ ስር ስ ስር ስር ማለት ትልቅዬ ዛፍ አለን አይደለ? የዛፉ ስር ከስር የተቀመጠው ማለት ነው። ከስር የተቀመጠው ወደ ምድር ውስጥ ወደ መሬት ውስጥ ቅብር ብሎ የሚያድገው ያ ማለት ስር ነው ማለት ነው። አያችሁት በደንብ። የመጨረሻው ሶ ሶስት ሶስት የሂሳብ ትምህርት የሆነ
የምንማርበት ጣታችን ላይ ደግሞ ስንቆጥር ምን እናደርጋለን? 1 2 3 ብለን ስንቆጥር አያችሁት አይደለ? ጎበዞች በደንብ አድርጋችሁ እዩት ማለት ነው። እሺ ወደሚቀጥለው መልመጃ ስንሄድ ቀጣዩ ትምህርታችን አዛምድ ነው። ትምህርቱን በስርዓቱ ተከታተሉ። አዛምድ አዛምድ ይለኛል፣ አዛምድ አዛምድ ይለኛል፣ ቢዘባረቅ ቢለያይም አይሸውደኝም፣ ቢዘባረቅ ቢለያይም አይሸውደኝም። ፊደሎችን አዛምዱ ይላል። በትዕዛዙ መሰረት በደንብ መስራታቸውን ይከታተሉ። ፊደሎችን አዛምዱ። በግራ በኩል የሰ ዝርያ በትክክል ተቀምጦልናል። በቀኝ በኩል ደግሞ ተዘበራርቆ የተቀመጠ የሰ ዝርያ አለ። ስለዚህ የመጀመሪያው በግራ በኩል ያለው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። በቀኝ በኩል ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። ስለዚህ እነዚህን በመስመር በቀጥ ባለ መስመር ነው የምናዛምደው። ሰን ከሰ ጋር፣ ሱን ከሱ ጋር በትክክል ማዛመዳቸውን በደንብ ይከታተሏቸው። የሚቀጥለው የፊደሉን ዝርያ ጻፉ ይላል። የፊደሉን ዝርያ ጻፉ። ሰ ተሰጥቶናል። ከሰ ጎን 6 ክፍት ቦታዎች ተቀምጠውልናል። ስለዚህ እስካሁን የሰን ፊደል ተምረናል አይደል? ከነቃላቱ አሁን ሳናይ እንዴት መጻፍ እንዳለብን ስለምንማር ወላጆች እንዴት እንደሚጽፉ በደንብ ይከታተሏቸው። ሰ ብሎ ማን እንላለን? ሱ። ሱ ብሎ ሲ። ስለዚህ እንደዚህ እያልን ይህንን በትክክል መጻፍ ስላለባቸው እስከ መጨረሻው እንዲጽፉ ያግዟቸው። ወደሚቀጥለው መልመጃ ስንሻገር ክፍል 2 ይቀጥላል።